ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ተከታታዮች በውጭ ሀገር የምትኖሩና በክፍለ ሀገር የምትኖሩ ለአዲስ አበባ እንግዳ የሆናችሁ ወይም ደግሞ አዲስ አበባን ጠንቅቃችሁ የማታውቁ ዲያስፖራዎች ይህ የዩቲዩብ ቻናል ለእናንተ ነው። ምክንያቱም ይህን የዩቲዩብ ቻናል ለመክፈት ረጅም ጊዜ ወስዶብኛል። ምክንያቱም አንድ የዩቲዩብ ቻናል ሲከፈት ለህብረተሰቡ ምን ጥቅም ይሰጣል የሚለውን ኮንሲደር በማድረግ ነው። ይህ አካውንት ስለዚህ ምንድነው በምን ጉዳይ ላይ ነው የሚያጠነጥነው የሚለውን ልንገራችሁና ዛሬ ያው ለገለጻ ነው የገባሁትኝ። የተባበሩት አካባቢ ነው አሁን የምገኘው። ወደ ስራው ለመግባት ያው ገለጻ ያስፈልጋል። የዩቲዩብ ቻናል ኮንተንቱ ምንድነው የሚሰጠው ጥቅም የሚለውን ማለት ነው። በተለይ የውጭ ሀገር የምትኖሩ አዲስ አበባ እንደምታውቁት ቤቶች እየፈረሱ በትልልቅ ህንፃዎች እየተሰሩ ነውና እነዚህ ግሬኔራዎች ምናምን እየተሰሩ ስለሆነ ይደናገራል ሰው ማለት ነው። አዲስ ይሆንበታል። ካሰበው ቦታ ለመሄድ መንገዶቹ ምናምን ግልጽ አይደሉም። ለሌባ ይዳረጋል። የማረፊያ ቦታዎችን አያውቅም። ሻይ ቡና የሚልባቸው ቦታዎች መዝናኛ ቦታዎችን ጠንቅቆ ስለማያውቅ ብዙ ጊዜ ለሌባ ይዳረጋል። እና ይህ ኮንተንት ደግሞ እነዚህን ነገሮች የሚቀርፍ ኮንተንት ነው። ከዚህ በተጨማሪ ምንድነው? አዲስ አበባ ላይ እንግዲህ ዲያስፖራው ሲመጣ ከውጭ ሀገር ወደ አዲስ አበባ ሲገባ የሆነ አላማ አንግቦ ነው የሚመጣው። እሱም ምንድነው? አንደኛ ቤት ለመግዛት ይመጣሉ የሆነ ሰፈር ላይ ቤት ለመግዛት ይመጣሉ። ስለዛ ሰፈር ግን ጠንቅቀው ውስጥ ለውስጡን የሚያውቁት ነገር የለም። ስለ ልማቱ የሚያውቁት ነገር የለም። ይህ የዩቲዩብ ቻናል ደግሞ ያን ሰፈር በማሳወቅ ይህ ሰፈር ይሆነኛል አይሆነኝም የሚለውን ቀድመው እንዲያውቁ ዲያስፖራዎች ይረዳቸዋል። እዛ ሰፈር ላይ ደግሞ ምን መሰረተ ልማት አለ? ሆስፒታል አለ? የልጆች ትምህርት ቤት አለ? ምን አይነት ሆስፒታል አለ? ምን አይነት ክሊኒክ አለ? እንደዚሁም ደግሞ የአካባቢው ልማት ምን ላይ ነው? ባለሀብት የሚኖርበት ሰፈር ነው ወይስ ደግሞ ሚዲየም ላይ ያለ ህብረተሰብ የሚኖርበት ሰፈር ነው የሚለውን ቀድመው ለማወቅ የሚረዳቸው ቻናል ነው ማለት ነው። ከዛ በተጨማሪ ደግሞ ለመዝናናት ሲፈልጉ እንግዲህ ቀድሞ ይህ የዩቲዩብ ቻናል መዝናኛ ቦታዎችን ያሳያል። እንደዚሁም ደግሞ ትልልቅ ሆቴሎችን ለምሳሌ ዝቅተኛ ሆቴሎች አሉ መካከለኛ ሆቴሎች አሉ። ሌባ የሚበዛባቸው ሆቴሎች አሉ ለምሳሌ ሰፈሮች ልክ ዲያስፖራ ሳያውቅ ይገባል ተዘርፎ ይወጣል ማለት ነው። ግን ዲያስፖራውን አስቀድመን ይሄን ነገር ከነገርነው ቅድመ ጥንቃቄ ያደርጋል ማለት ነው። ይህ ቻናል የዩቲዩብ ቻናል በጣም ጥቅም አለው ለዚህ ማለት ነው። ይህን ለማሳወቅ ነው የኔ ዩቲዩብ ቻናል የከፈትነው። አሁን ዛሬ የተባበሩት አካባቢ ዮናስ ጨርጨር አካባቢ ነው እንግዲህ ያለሁት። ወደፊት እንግዲህ ለምሳሌ የሚከራይ ሰው አሁን ቤት የሚከራይ ሰው አለ። ቤት የሚከራይበትን ሰፈር በማሳየት የሚገዛበትን ሰፈር በማሳየት ጌስት ሃውስ የሚከራይበትን ሰፈር በማሳየት እንደዚሁም ደግሞ ሆቴሎችን በማሳየት ቀድሞ ቦታውን እንዲያውቀው እንዲረዳው የማድረግ ስራ ነው የምንሰራ። ስለዚህ እናንተ እኔም ጀማሪ ነኝ ለእናንተም የሚጠቅማችሁን ነገር ነው የማሳያችሁ። ስለዚህ በዚህ የዩቲዩብ ቻናል ታተርፉበታላችሁ እንጂ አትከስሩበትም እርግጠኛ ነኝ። የተለያዩ ለእናንተ ይጠቅማሉ ያልናቸውን ነገሮች በሙሉ የምንፖስትበት የዩቲዩብ ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክም አድርጉት። በሚቀጥሉት ቪዲዮዎች አሪፍ መረጃዎችን ይዘን እስከምንመጣ ድረስ ሰላም ቆዩ።